ሰላም ሰላም ቅዱሳን በዓለም ዙሪያ ያላችሁ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛ። በሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 እንደዚህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ክብር ለኢየሱስ ይሁን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ስለዚህ በክርስቶስ ቢሆን ማለት ምን ማለት ነው? አንድ ሰው በክርስቶስ ነው የምንለው ምን ሲሆን ነው ስንል በክርስቶስ ማለት ምን ማለት ነው? እሱ በኢየሱስ ክርስቶስ ማመን ማለት ነው። ማንም በክርስቶስ ቢሆን ሲለን ሐዋርያው ጳውሎስ በጌታ በኢየሱስ ክርስቶስ ማመን፣ ይሄ መሰረታዊ ጉዳይ ነው። በክርስቶስ ማለት በኢየሱስ ክርስቶስ ማመን ነው። ግን አንድ ጥያቄ አለ። ሰው በክርስቶስ ኢየሱስ ነው ብለን በኢየሱስ ክርስቶስ ያምናል ስንል ምንድነው የሚያምነው? አሁን መሰረታዊ ጥያቄ ይሄ ነው። በክርስቶስ ነኝ ይላል፣ በክርስቶስ ኢየሱስ አምናለሁ ይላል። ማንንም ሰው በመንገድ ላይ ብታገኙትን ሰው ብትጠይቁት አዎ በኢየሱስ ክርስቶስ አምናለሁ ይላል። ግን ስለ ኢየሱስ ክርስቶስ ምንድነው የምታምነው? አሁን ይሄ ነው ዋናው መሰረታዊ ጉዳይ። በጅምላ እምነት የለም። በጅምላ ኢየሱስን አምነዋለሁ የሚባል ነገር የለም። ስለ ኢየሱስ ምንድነው የምታምነው? የመጀመሪያው ነገር ስለ ኢየሱስ የምናምነው ኢየሱስ እሱ ክርስቶስ እንደሆነ ማመን አለብን። ሐዋርያው ጳውሎስ ማንም በክርስቶስ ቢሆን ያለው ለዛ ነው። ምን ማለት ነው? ኢየሱስ እሱ ክርስቶስ እንደሆነ ማመን። ለዚህ እኮ ነው መጽሐፍ ቅዱሳችን ሲነግረን ማርቆስ 8:29 ላይ እንደዚህ የሚል ቃል አለ። ሰው ሁሉ ስለኔ ማን ይላል አለ ጌታ ኢየሱስ ክርስቶስ። እና ሐዋርያቶች መልስ ሰጡት። አንዳንዶቹ ከቀደሙ ነቢያት ተነስተዋል ይሉሃል፣ አንዳንዶቹ ኤልያስ ነው ይሉሃል። ታዲያ እናንተስ እኔን ማን ትሉኛላችሁ አለ። ጴጥሮስ አንድ መልስ ሰጠው። አንተ ክርስቶስ ነህ አለ። አንተ ክርስቶስ ነህ ያለው ማንን ነው? ኢየሱስን ነው። ስለዚህ የመጀመሪያው አንድ ሰው በክርስቶስ ነው ስንል በኢየሱስ ክርስቶስ ያምናል ስንል ምንድነው የሚያምነው ስንል ኢየሱስ እሱ ክርስቶስ እንደሆነ ማመን አለበት። ክብር ለጌታ ለኢየሱስ ይሁን። ሉቃስ 9:20 ላይም ይሄንኑ ቃል እናገኘዋለን። ስለዚህ ኢየሱስ እሱ ክርስቶስ ነው። የዮሐንስ ወንጌልን መጽሐፍ ላሳያችሁ። ዮሐንስ ወንጌል 21ዱንም ምዕራፍ የተሸከመ አንድ ቁጥር አለ። ዮሐንስ ወንጌል 21 ምዕራፎች አሉት። 21ዱንም ምዕራፍ የተሸከመ አንድ ቃል አለ። እሱ ምንድነው? እሱ ምዕራፍ 20 ቁጥር 31 ላይ ያለ ቃል ነው። ይሄ የዮሐንስ ወንጌል 21ዱንም ምዕራፍ የተሸከመ ጥቅስ ነው። ምን ይላል? ነገር ግን ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ተጽፏል። አያችሁ፣ ኢየሱስ ማን? እርሱ ክርስቶስ እንደሆነ። ክብር ለጌታ ለኢየሱስ ይሁን። አያችሁ፣ ኢየሱስ ማን ነው? እርሱ ክርስቶስ ነው። ስለዚህ አንድ ሰው በክርስቶስ ነው ስንል ምን ማለታችን ነው ስንል ኢየሱስ እርሱ ክርስቶስ እንደሆነ ማመን አለበት። ይሄ መሰረታዊ ጉዳይ ነው። የክርስትናችን የጀርባ አጥንት ነው። ያ በመስቀል ላይ የተሰቀለው ኢየሱስ፣ በምድር ላይ 33 ዓመት ከ6 ወር የተመላለሰው ኢየሱስ እሱ ክርስቶስ ነው። ያ ሞትን ድል አድርጎ የተነሳው ኢየሱስ እሱ ክርስቶስ ነው። ክብር ለኢየሱስ ይሁን። አንደኛ ዮሐንስ መልእክት ላይም ይሄንኑ ነገር አስረግጦ ይነግረናል። አንደኛ ዮሐንስ ምዕራፍ 5 ከቁጥር 1 ላይ ምን ይላል? ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል። ማን? ኢየሱስ ነው ብሎ ማንን የሚያምን? ክርስቶስን። ወይንም ክርስቶስ ነው ብሎ ኢየሱስን የሚያምን ሁሉ ከማን ተወልዷል? ከእግዚአብሔር ተወልዷል። ስለዚህ ማንም በክርስቶስ ቢሆን ሲል ኢየሱስ እሱ ክርስቶስ ነው ብሎ ማመን አለበት።
ያን ጊዜ ምን ይሆናል ማለት ነው? ከእግዚአብሔር ተወልዷል። ያን ጊዜ ምን ይሆናል ማለት ነው? አዲስ ፍጥረት ይሆናል ማለት ነው። ስለዚህ በክርስቶስ ሲለን ሐዋርያው ጳውሎስ ምን እያለን ነው? ኢየሱስ እሱ ክርስቶስ ነው ብለን ማመን አለብን። ክብር ለኢየሱስ ይሁን። ሁለተኛ በክርስቶስ ማለት ክርስቶስ የእግዚአብሔር ልጅ እንደሆነ ማመን። ሁለተኛው ምንድነው? ክርስቶስ የእግዚአብሔር ልጅ። ለዚህ እኮ ነው ማቴዎስ 16:16 ላይ ማቴዎስ ሲነግረን ቅድም የነገርኳችሁን ሰዎች እኔን ማን ይሉኛል የሚለውን ጴጥሮስ በማቴዎስ ሲገልጸው ምን አለ? አንተ ክርስቶስ ነህ፣ ከዛስ የሕያውም የእግዚአብሔር ልጅ ነህ አለ። ክብር ለኢየሱስ ይሁን። አያችሁ፣ አንተ ማነህ? ክርስቶስ ነህ። ቀጥሎስ የሕያው የእግዚአብሔር ልጅ ነህ። ስለዚህ ይሄንን ማመን ማለት ነው። ሰው በክርስቶስ ነው ስንል ኢየሱስ እሱ ክርስቶስ እንደሆነ ማመን። ከዛስ ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ እንደሆነ ማመን። ታስታውሳላችሁ ሉቃስ ወንጌል ምዕራፍ 2 ቁጥር 11 ላይ ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ የሆነ ጌታ ምን ብሎላችኋል? ተወልዶላችኋል። አያችሁ፣ የተወለደው ኢየሱስ እርሱ ክርስቶስ ነው። ስለዚህ ያ ኢየሱስ ስሙን ኢየሱስ ትለዋለህ ተብሎ የተነገረው ለዮሴፍ እርሱ ማን ነው? ክርስቶስ ነው። የእግዚአብሔርም ልጅ ነው ብለን ማመን አለብን። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ሌላ ቦታ ላይ ደግሞ ላሳያችሁ። ዮሐንስ ወንጌል ምዕራፍ 6 ላይ ዮሐንስ ወንጌል ምዕራፍ 6 ከቁጥር 69 ላይ እንደዚህ የሚል ቃል አለ። እኛስ አንተ ክርስቶስ ሕያው የእግዚአብሔር ልጅ እንደሆነ አምነናል አውቀንማል ብለው መለሱለት። አየ ይሄ ነው ደስ የሚለኝ ቃል። ጳውሎስ ምን አለ? ጴጥሮስ ምን አለ? እኛስ አንተ ክርስቶስ የእግዚአብሔር ልጅ እንደሆን አምነናልም አውቀናል ብሎ መለሰለት። ይሄን ያላቸው የት ነው? 5000 ህዝብ ከመገበ በኋላ ያ ህዝብ ከተከተለው በኋላ እኔ የህይወት እንጀራ ነኝ ብሎ ካስተማረ በኋላ ስጋዬን ያልበላ ደሜን ያልጠጣ ብሎ ሲያስተምር ህዝቡ ጥሎት በሄደ ጊዜ ዘወር ሲል 12ቱ ብቻ ቀርተዋል። እናንተስ ልትሄዱ ትወዳላችሁን ሲላቸው፣ እናንተስ መሄድ ትፈልጋላችሁ ሲላቸው ጴጥሮስ የመለሰው መልስ ነው። ምን አለው? በጌታ ስም ደግሜ ላንብበው። እኛስ አንተ ክርስቶስ የሕያው የእግዚአብሔር ልጅ እንደሆንክ አምነናልም አውቀናል ብሎ መለሰለት። ስለዚህ ሰው በክርስቶስ ነው ስንል ይሄንን ማመን አለበት። ሰው ይሄንን መረዳት አለበት። ይሄንን ካላመነ ማንም በክርስቶስ ነኝ ቢል ውሸት ነው፣ አይደለም። ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ ነው ብሎ ማመን አለበት። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ሌላ ቦታ ደግሞ እንደዚሁ ላሳያችሁ። እዛው ዮሐንስ ወንጌል ምዕራፍ 11 ቁጥር 27 ላይ እርሷም አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ። ክብር ለኢየሱስ። ይህንን ደግሞ የተናገረችው ማርታ ናት። ስለ ወንድሟ አልዓዛር ብታምኚ ታያለሽ ትንሣኤና ሕይወት እኔ ነኝ ባላት ጊዜ ወንድሜ አዎ በመጨረሻው ዘመን ይነሳል ባለችው ብላው ነው። እና ምን አለች መጨረሻ ላይ ግን ስትናገር አዎ ጌታ ሆይ አንተ ወደ ዓለም የሚመጣው ክርስቶስ የእግዚአብሔር ልጅ እንደሆንክ እኔ አምናለሁ አለች። ስለዚህ አንድ ሰው በክርስቶስ ነው ስንል ምን ማለት ነው? ኢየሱስ እሱ ክርስቶስ የእግዚአብሔር ልጅ ነው ብለን ማመን አለብን። መሰረታዊ ጉዳይ ይሄ ነው። ሰው በክርስቶስ ነው ስንል ይሄ ነው ዋናው ነገር። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ሶስተኛው በክርስቶስ ማለት ኢየሱስ ክርስቶስ በስጋ እንደተገለጠ ማመን ነው። ኢየሱስ ክርስቶስ በስጋ ወደዚህ
ዓለም እንደመጣ እንደተገለጠ ማመን ማለት ነው። ምን ማለታችን ነው? ኢየሱስ ክርስቶስ ከድንግል ማርያም እንደተወለደ ሰው ሆኖ ፍጹም ሰው ሆኖ በምድር ላይ እንደተመላለሰ ሰው የሚሰማውን ማንኛውም ስሜት እንደተሰማው ከኃጢአት ውጪ እንደተራበ፣ እንደተጠማ፣ እንዳዘነ፣ እንደሳቀ ሰው የሚሰማውን ስሜት ሁሉ ምን እንዳለው እንደተሰማው ከምን ውጪ? ከኃጢአት ውጪ። ስለዚህ ኢየሱስ ክርስቶስ በስጋ እንደተገለጠ ማመን አለብን። ክብር ለኢየሱስ ይሁን። ሉቃስን እንየው። ሉቃስ ወንጌል ምዕራፍ 2 ቁጥር 11 ብዙ ጊዜ ገና ሲመጣ የሚጠቀስ ጥቅስ ነው። ምን ይላል? ዛሬ በዳዊት ከተማ መድኃኒት እርሱ ክርስቶስ ጌታ የሆነው ተወልዶላችኋል። አያችሁ፣ መወለዱን፣ ስጋ መልበሱን፣ ቃል ስጋ ሆነ የተባለው በቃል በዛ በነቢያት የተነገረለት በትንቢት የተነገረለት ኢየሱስ የሰው ስጋ ለብሶ በምድር ላይ መመላለሱ ይሄን ማመን አለበት። ይሄ መሰረታዊ ጉዳይ ነው። ስለዚህ ኢየሱስ በስጋ ምድር ላይ እንደመጣ ስናምን በክርስቶስ ነን ማለት ነው። ስለዚህ አንድ ሰው በክርስቶስ ነው የምንለው በዚህ ምክንያት ነው። ላሳያችሁ። አንደኛ ዮሐንስ ላይ አሁን ወስጄ ምዕራፍ 4 2 እና 3 ምን ይላል? የእግዚአብሔርን መንፈስ በዚህ ታውቁታላችሁ። ኢየሱስ ክርስቶስ በስጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። አያችሁ፣ ኢየሱስ ክርስቶስ በስጋ እንደመጣ ኢየሱስ ክርስቶስ በስጋ እንደተገለጠ የሚታመን መንፈስ ሁሉ ከማን ነው አለ? ሃሌሉያ፣ ከእግዚአብሔር ነው። ስለዚህ አንድ ሰው በክርስቶስ ነው ስንል ማመን ያለበት ሌላኛው ነገር ይሄ ነው። ክብር ለኢየሱስ ይሁን። አራተኛው አንድ ሰው በክርስቶስ ነው ስንል ምን ማለታችን ነው? ኢየሱስ ክርስቶስ እንደሞተና እንደተነሳ በአብ ቀኝም እንደተቀመጠ ማመን አለበት። ኢየሱስ ክርስቶስ እንደሞተ ሞትንም ድል አድርጎ እንደተነሳ ከዛስ እንዳረገና በአብ ቀኝም እንደተቀመጠ እንደዚሁ ተመልሶ እንደሚመጣ ማመን አለበት። ክብር ለጌታ ለኢየሱስ ክርስቶስ ይሁን። ይህንንም ከእግዚአብሔር ቃል ላሳያችሁ። ሮሜ 8 ቁጥር 34 ሮሜ 8 ቁጥር 34 ላይ ይነግረናል። የሞተው ይልቁንም ከሞት የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ኢየሱስ ክርስቶስ ነው ይላል። ሃሌሉያ። የሞተው ይልቁንም ከሞት የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ስለዚህ ኢየሱስ ክርስቶስ እንደሞተና እንደተነሳ ማመን አለብን። ከዛስ በእግዚአብሔር ቀኝ እንደተቀመጠ ከዛስ ተመልሶ እንደሚመጣ ማመን አለብን። ክብር ለኢየሱስ ይሁን። ስለዚህ ኢየሱስ ክርስቶስ ምን እንዳለ እንደሞተ እንደተነሳ በእግዚአብሔር ቀኝ እንደተቀመጠ ደግሞም ተመልሶ እንደሚመጣ ማመን አለብን። ክብር ለጌታ ለኢየሱስ ይሁን። ስለዚህ አንድ ሰው በክርስቶስ ነው የምንለው ይሄንን ሲያምን ነው። ሐዋርያ ሥራ ላይ ደግሞ ላሳያችሁ። ሐዋርያ ሥራ ምዕራፍ 1 ከቁጥር 11 ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል። ሃሌሉያ። ይህ ወደ ሰማይ ሲወጣ ያያችሁት ኢየሱስ፣ ይህ ሲያርግ ያያችሁት ኢየሱስ፣ ይህ በአባቱ ቀኝ የተቀመጠው ኢየሱስ ደግሞ ተመልሶ ምን ይላል? ይመጣል። ራሱም ኢየሱስ እኮ እመጣለሁ፣ ለሁለተኛ ጊዜ እመጣለሁ፣ ቤት ላዘጋጅላችሁ ነው የሚሄደው ብሏል። ስለዚህ አንድ ሰው በክርስቶስ ነው ስንል እነዚህን ነገሮች ማመን አለበት። ይሄ የክርስትናችን ስፓይናል ኮርድ ነው፣ መሰረታዊ ጉዳይ ነው። ይሄንን ካመንን
ባንም በክርስቶስ ቢሆን ኩነኔ አልባ ነው። ይህንን ሰው ካመነ ኩነኔ የለበትም። መሰረታዊ የክርስትናችን ቤዝመንቱ ይሄ ነው። ስለዚህ አንድ ሰው በክርስቶስ ነው ስንል በክርስቶስ ነው ያልነው ሰውዬ ምንድነው የሚያምነው? ምንድነው ስለ ክርስቶስ የሚረዳው? ምንድነው ስለ ክርስቶስ የሚያውቀው? ምን አውቆ ነው ያመነው ስንል እነኚህን መሰረታዊ ጉዳዮች ማወቅና መረዳት አለበት። ይሄ መሰረታዊ ጉዳይ ነው። ኢየሱስ ክርስቶስ እርሱ ክርስቶስ እንደሆነ ማመን አለበት። ኢየሱስ የእግዚአብሔር ልጅ እንደሆነ ማመን አለበት። ኢየሱስ በስጋ እንደመጣ ማመን አለበት። ኢየሱስ ክርስቶስ እንደሞተና እንደተነሳ ማመን አለበት። እነዚህን መሰረታዊ ጉዳይ አንድ ሰው ካመነ ኩነኔ የለበት። ክብር ለኢየሱስ ይሁን። እግዚአብሔር ጸጋና ሰላም በያላችሁበት ይብዛ። አሜን። ሰላም ሰላም ቅዱሳን በዓለም ዙሪያ ያላችሁ ጌታችንና መድኃኒታችን ኢየሱስ ክርስቶስ ጸጋና ሰላም በያላችሁበት ይብዛ።